ሰላም ቤተሰቦቻችን፣ ዛሬ ወደ ጥንታዊቷና ውብ ወደ ሆነችው ቱርክ እንጓዛለን። የቀድሞ አናቶሊያ የአሁኗ ቱርክ በታሪክ አሻራዋ በዓለም ላይ ካሉት ጥንታዊ ስልጣኔዎች፣ ግዛቶችና ሃይማኖቶች መፍለቂያ የሆነች ምድር ናት። በተለይ ቀልብን በሚስቡ ተከታታይ ፊልሞች የምናውቃት ቱርክ ቀድሞም በክርስትና በኋላም በእስልምና ታሪኳ ስመ ገናና ናት። በዚች ምድር ላይ ብዙ ከተሞች ስማቸውን ቀይረዋል። አንዳንዶቹም ከመጽሐፍ ቅዱስ ጋር ጥብቅ ቁርኝት አላቸው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ላይክ እንድታደርጉ እየጋበዝን ወደ ቱርክ እንጓዝና አብረን እንመልከት። ከባይዛንቲየም እስከ ኮንስታንቲኖፕል የቱርክ ትልቋ ከተማና የባህል ማዕከል የሆነችው ኢስታንቡል በአንድ ወቅት 3 ታላላቅ ስሞች ነበሯት። የመጀመሪያ ስሟ ባይዛንቲየም ነበር። ይህቺ ከተማ የተመሰረተችው በግሪኮች ሲሆን በስትራቴጂያዊ አቀማመጧ የተነሳ የበርካታ ስልጣኔዎች አይን በሷ ላይ ነበር። ከዚያም በ330 ዓመተ ምህረት የሮማው ንጉሠ ነገሥት ታላቁ ቆስጠንጢኖስ ከተማዋን እንደገና አሳንጾ የሮማ ግዛት ዋና ከተማ አደረጋት። ለራሱ ክብር ሲልም ስሟን ኮንስታንቲኖፕል አላት። ይህቺ ከተማ ከክርስቶስ ልደት በኋላ ባሉት 100 ዘመናት ለምስራቅ ሮማ ግዛት ማዕከል ሆና አገልግላለች። መጽሐፍ ቅዱስ በቀጥታ ባይጠቅሳትም በርካታ ታሪካዊ ክርስቲያናዊ ጉባኤዎችና ታላላቅ የሃይማኖት አባቶች የኖሩባትና የሰሩባት ከተማ ነበረች። በተለይ ታላቁ የሃያ ሶፊያ ቤተክርስቲያን የተገነባባትና የኦርቶዶክስ ክርስትና ምሰሶ የነበረች ከተማ ናት። በ1453 ዓመተ ምህረት ኦቶማን ቱርኮች ከተማዋን ሲይዟት ስሟን ወደ ኢስታንቡል ቀይረዋት የእስልምና የበላይነት ማዕከል አደረጓት። ኢዝሚር፣ ጥንታዊቷ ስሚርና። ወደ ኤጂያንስ ባህር ዳርቻ ስንሄድ ኢዝሚር የተባለች ውብ ከተማ እናገኛለን። ይህች ከተማ በጥንት ዘመን ስሚርና ትባል ነበር። ስሚርና በመጽሐፍ ቅዱስ ራእይ ዮሐንስ ምዕራፍ 2 ቁጥር 8 እስከ 11 ላይ ከተጠቀሱት ከሰባቱ አብያተ ክርስቲያናት አንዷ ናት። ለስሚርና ቤተክርስቲያን የተላከው መልእክት መከራህንና ድህነትህን አውቃለሁ የሚል ሲሆን ቤተክርስቲያኒቱ የገጠማትን ስደትና ችግር ያመለክታል። የስሚርና ጳጳስ ቅዱስ ፖሊካርፕ በሁለተኛው ክፍለ ዘመን በሮማውያን እጅ ሰማዕት የሆነው እዚሁ ነው። ይህ የሚያሳየው ከተማዋ ከጥንት ጀምሮ ትልቅ የክርስትና ማዕከል እንደነበረች ነው። አንካራ፣ የአንኪራ ታሪክ። የቱርክ የአሁኗ ዋና ከተማ አንካራ ቀደም ሲል አንኪራ ትባል ነበር። ይህቺ ከተማም በጥንት ዘመን በሮማውያን ቁጥጥር ስር የነበረች ሲሆን ትልቅ የንግድና የአስተዳደር ማዕከል ነበረች። መጽሐፍ ቅዱስ በቀጥታ ባይጠቅሳትም በጳውሎስ ወንጌላዊ ጉዞዎች ከተጎበኙት የገላትያ ክፍለ ሀገር ከተሞች አንዷ እንደሆነች ይታመናል። የገላትያ ክርስቲያኖች የተጻፈላቸው መልእክት ወደ ገላትያ ሰዎች የተጻፈ መልእክት አንኪራንም ያካትታል። አንታኪያ፣ የመጀመሪያዎቹ ክርስቲያኖች ከተማ።
በሶሪያ ድንበር አቅራቢያ የምትገኘው አንታኪያ በታሪክ እጅግ ትልቅ ቦታ አላት። ቀደም ሲል አንጾኪያ ትባል ነበር። ይህቺ ከተማ በመጽሐፍ ቅዱስ ውስጥ በተደጋጋሚ ተጠቅሳለች። ለክርስትና እምነት መስፋፋት እጅግ ወሳኝ ሚና ተጫውታለች። የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ እንደተጻፈው የክርስቶስ ደቀ መዛሙርት ለመጀመሪያ ጊዜ ክርስቲያኖች ተብለው የተጠሩት በአንጾኪያ ነበር። ጳውሎስና በርናባስ ብዙ ወንጌላዊ ጉዞዎቻቸውን የጀመሩት ከዚሁ ከተማ ነበር። በሐዋርያት ሥራ ምዕራፍ 15 ላይ የተጠቀሰው የመጀመሪያው የኢየሩሳሌም ጉባኤም የተካሄደው አንጾኪያ በሚገኙት ክርስቲያኖች ተነሳሽነት ነበር። አንጾኪያ ለረጅም ጊዜ የክርስትና ማዕከል ሆና የቆየች ቢሆንም ከጊዜ በኋላ ግን በእስላማዊ ጦርነቶች ተይዛ የእስላማዊ ግዛት አካል ሆናለች። ኤፌሶን፣ የሐዋርያው ጳውሎስና ዮሐንስ ምድር። ኤፌሶን በአሁኗ ቱርክ ውስጥ ከሚገኙት ታላላቅ የፍርስራሽ ከተሞች አንዷ ስትሆን በአቅራቢያዋ ሰልቹክ የተባለች ከተማ አለች። ኤፌሶን ከሰሚርና ጋር አብራ በራእይ ዮሐንስ ምዕራፍ 2 ቁጥር 1 እስከ 7 ላይ ከተጠቀሱት 7 አብያተ ክርስቲያናት የመጀመሪያዋ ናት። የሐዋርያት ሥራ ምዕራፍ 19 ላይ እንደተጻፈው ሐዋርያው ጳውሎስ በኤፌሶን ለ2 ዓመት ያህል ወንጌልን አስተምሯል። በዚህም የተነሳ ብዙ ሰዎች ክርስቲያን ሆነዋል። ነገር ግን የከተማዋ የብር አንጥረኞች የጣዖታቸውን ንግድ በመቀነሱ በጳውሎስ ላይ አመጽ አስነስተው ነበር። የኤፌሶን ሰዎች የተጻፈላቸው መልእክት በጳውሎስ የተጻፈ ሲሆን የከተማዋን ክርስቲያኖች እምነት ያጸና ነበር። ሐዋርያው ቅዱስ ዮሐንስም ለረጅም ጊዜ የኖረውና አገልግሎቱን ያከናወነው በኤፌሶን እንደሆነ ይታመናል። ኮንያ፣ የጥንቷ አይኮኒየም። በማዕከላዊ አንቶሊያ የምትገኘው ኮንያ ቀደም ሲል አይኮኒየም ትባል ነበር። አይኮኒየም በሐዋርያት ሥራ ምዕራፍ 14 ከቁጥር 1 እስከ 7 ላይ ተጠቅሳለች። ሐዋርያው ጳውሎስና በርናባስ በዚህ ከተማ ወንጌልን ሲሰብኩ አይሁድና አህዛብን ጨምሮ ብዙዎች አመኑ። ነገር ግን ያልተቀበሏቸው አይሁዶችና አህዛብ ሁለቱን ሐዋርያት ለመጉዳትና ለመውገር ሲያሴሩ ጳውሎስና በርናባስ ወደ ልስጥራን ደርቤ ሸሹ። ኮንያ በኋላ ላይ ለሱፊዝም እምነት የእስልምና ሚስጥራዊ ቅርንጫፍ ትልቅ ማዕከል ሆነች። ዲያርባኪር፣ በደቡብ ምስራቅ ቱርክ የምትገኘው ዲያርባኪር በጥንት ዘመን አሚዳ ትባል ነበር። ይህች ከተማ በታሪኳ ብዙ ግጭቶችንና የአገዛዝ ለውጦችን አስተናግዳለች። ጠንካራ በሆኑ ጥቁር የባዝልት ግንቦቿ የምትታወቅ ሲሆን በጥንት ዘመን የራሷ የሆነ የክርስቲያን ማህበረሰብ የነበራት ናት። መጽሐፍ ቅዱስ በቀጥታ ባይጠቅሳትም በዚያ ዘመን በነበረው የሮማ ግዛት አካል ስለነበረች የክርስትና መስፋፋት ተጽዕኖ በከተማዋ ላይ ነበር። እነዚህ ከተሞች የቱርክን ጥንታዊ ታሪክና የሃይማኖት ብዝሃነት የሚያሳዩ ናቸው። ከጥንታዊ ግሪክና ሮማውያን ስሞች ጀምሮ እስከ መጽሐፍ ቅዱሳዊ ትስስሮች ድረስ እያንዳንዱ ከተማ የራሱ የሆነ ታሪክና ማንነት አለው። ምንም እንኳን በየዘመኑ የነበሩ ነገስታት በጉልበት እንደተመቻቸው ቢቀያይሯትም ትናንትናዋ ግን በታሪክ መዝገብ ተሰንዶ ለትውልድ ይሻገራል። ውድ ቤተሰቦቻችን በዚህ መጠነኛ የታሪክ መሰናዷችን
የቱርክ የከተሞች ስያሜዎች ታሪክና ከመጽሐፍ ቅዱስ ጋር ስላላቸው ግንኙነት የተወሰነ ግንዛቤ እንደሰጣችሁ ተስፋ እናደርጋለን። ዝግጅቶቻችንን በተመለከተ አስተያየት ካላችሁ ጻፉልን። በቀጣይ በሌላ መሰናዶ እስከምንገናኝ መልካሙን ሁሉ እንመኛለን። ይህ ኤኤስ ሁሉ ነው።